የት ነው ጓደኛ ይላል። ሰላም ሰላም፣ ውድና የተከበራችሁ ውድ የሜራት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አለ እግዚአብሔር ይመስገን። ብሩክስ ፊልተር እኮ ከንፈሩን ቀይ ሲያደርገው ማለት ነው። ተደበቀ ከካሜራ ማለት ነው። የት ነው ጓደኛ? ምን አለበት ይሄ ቪዲዮ ሁሉም ብትጪ ነው ማለት ነው። ደስ ይለኝ ነበር እግዚአብሔር። በጣም ነው የሚያስቀው ግን ቪዲዮ ማለት ነው። ማለት ይሄ ሙዚቃው የት ነው ጓደኛ ምናምን የሚለው ማለት ነው። እና በዚህ መጥቷል ማለት ነው ውዶቼ። በጣም ደስ ይላል። እና እነሱ ብቻ የእንትን ላይ ጽፋ የለቀቀችው እንትኖች ማለት ሼር እንትን ምንድነው ከቪዲዮ ታች ላይ ቪዲዮ ለምን ትጽፋለሽ ነበር ሄሚዬ ማለት ነው። እና ለአንድ ደቂቃ ምን ካንተ ማላየት አልፈልግም ብላለች። እና ኤረም ብላችሁ ውዶችዬ ሄሚዬና ቡራ ያው እንዳይሩ ቲክታክ ላይ ድምቅ ብሎ መጥቷል። የዛሬ ቪዲዮ አይደለም ግን እንዲያሳብ የዛሬ ቪዲዮ አይመስለኝም። የዛሬ ቪዲዮ ነው ሲታስቡ ውዶች አይደለም። እኔ ሳስበው የዛሬ ቪዲዮ አይመስለኝም። ብቻ የዛሬ ሆነ የመቼም እኛ ዛሬ ያየነው በቃ ዛሬ ነው ብላችሁ መያዝ አለባችሁ። ለማንኛውም እና ውዶች ሄሚዬና ቡራ ፈታ ድምቅ እያሉ ነው። ፈታ ይበሉልን። አሁን ላይ ደግሞ በጣም ብዙ ሰዎች እየተጨነቃቸው ነው። ለምንድነው እነሱ ቡታጀራ ልንሄድ ነው? በጣም የሚያስጨንቅ ይፋ የሆነ ወይም ስለሰው ግልጽ የሆነ ነገር ስላለ ያ ነገርም ግልጽ ለማድረግ ልንሄድ ነው ብለዋል። ቡታጀራም ሄዶ ከሆነ ብቻ አላቅም፣ እግዚአብሔር እነሱ ጋር ይሁን። አላቅም እኔ የምረን ግን እኔ ምንም እየመሰለኝ አይደለም። ይሄ ልጅ ነው ምናምን የሚባል ነገር እኔ ጆሮ ያጠገብ እንኳን አላለፈም። በጣም ብዙ ሰዎች እየተጨነቃቸው ነው። ምንም ነገር አትጨነቁ። ሁሉ ነገር ማቆ እግዚአብሔር ነው። እና ያ ነገር ደግሞ እውነትም እንደማይሆን ጠንቀቃችሁ ማወቅ አለባችሁ። እውነትም ሊሆንም አይችልም አይሆንምም ደግሞ ይሆናልን ብላችሁ እንዳታስቡ የኔ ውዶች። ለምንም ነገር እንዳትጨነቁ። ፈጣሪ ያለና ያለው ብቻ ነው የሚሆነው። እና እነሱ ደግሞ መቼ ምንም ነገር ቢፈጠርም እንደማይላዩ ይሄ ጠንቅቄ ማቆ እና ጠንቅቃችሁ የምታውቁት ነገር ነው። ማንም ሰው ማስረዳት ማናገርም አይጠበቅብንም። ታውቃላችሁ አይደለ? ምን ያክል እንደሚዋደዱ ታውቃላችሁ። ስለዚህ ለዚህ ነገር ደግሞ አትጨነቁ ውዶቼ። እና እነሱ አሁን እዚች ጋር በቃ የሆነ ጥንቁቅ የሆነ መሆን ያለበት ነገር አለ። ግን እዚች ጋር አሁን ማናገር አልፈልግም። ያ ልጁ ይመረመራል የሚባል ቦታዎች ላይ ጥንቁቅ መሆን ያለበት ቦታ ነው ብዬ አስባለሁ። በማይሆን ነገር ብሩክ አንተ ነው እንዳይሉ ማለት ነው ብዬ አስባለሁ። እዚች ጋር በጣም እንትን በቃ ታውቃላችሁ፣ ደፍሮ ወይ ጫካኝ ሆኖ አብሮ ገብቶ ማድረግ ያለበትን ማድረግ ያ ነገር ደግሞ ይደርስበታል። ወይ ነገር ተነጎዳ ይሆናል፣ ወይ ዛሬም ሄዶም ሊሆን ይችላል። ማንም ሊያውቅ አይችልም። ብቻ እነሱ ሰላምን ብቻ ነው የምንማየው። አሁን ላይ እኛ እንደዚህ አይነት ፍቅርና ደስታን አይተን ያው መጨረሻ ላይ ማይሆን ነገር ማየት አንፈልግም። ካልፈለጉ ድራማም ሊጀምሩ ይችላሉ ውዶቼ። ምንም ነገር አያስጨንቃችሁ፣ አትጨነቁ። ለፈጣሪ አሳልፋችሁ ስጡ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤቴን ኮፕሪ ማድረግ እንዳይረሳ። ሰባስታችሁ ኮሜንት አስቀምጡልኝ። መልካም ጊዜ ይሁንላችሁ። ቪዲዮ ሼር አድርጉ ባይ